ዘመናዊነቱም አያጥቃ ዘላለማዊን የእግዚአብሔርን ሐሳብ አያጥፋብህ። ሜላዲና ማንታ ብልጥነት የትም አላስጠጋም። ብልጥነት የትም አላመጣህም። ዘመናዊነትን የትም አላደረሰም። ዘላለማዊ በሆነ በእግዚአብሔር ፕሮግራም አጀንዳ ሐሳብ ውስጥ ላይ ግባ። ጮና አሜን ባለባለ ለዚህ እኮ ነው ብልጣብልጥነት በዛና ትክክል የሆነ በእግዚአብሔር ሐሳብ ላይ የሆነ ነገር እየሆንክ እየደነዘዝክ በራስህ ስህተት ላይ የምትነቃበት ሌቶች በዙብህ። ቸራማን መልእክት አለኝ። ጮና አሜን በለባይ መልእክት አለኝ። ሳምሶን ትክክል በሆነ በእግዚአብሔር ፕሮግራም የከተማ በር ይነቅላል። ልክ ባልሆነ ሐሳቡ ሄዶ ደሊላ ጭን ላይ ይወድቃል። አትውደቅ፣ አትውደቅ። የሆነ ክብር አለ ዛሬ ከወደቅበት የሚያነሳ፣ ከታሰርክበት የሚፈታ፣ ከተራቆትክበት የሚያለብስ፣ ከወደቅበት አንስቶ የሚያመጣ ዛሬ የሚመጣው ክብር አሜሪካን መሞቻ መኖሪያ ይሆናል። መውደኛ መነሻ ይሆናል። መታሰሪያ መፈቻ ይሆናል። ጾና አማኑባ ሰውየው ተቀምጦ የነበረበት ቦታ ራቆቱን ለጨርቁን አውልቆ ሲሮጥ ገብቶታል። ያ አውልቆት ሮጦ የሄደበት መንገዱ ማለፊያው ነበር እንጂ ተቀምጦ መለመኛው አልነበረም። ማለፊያ መንገድ ላይ ጴንጤ ተቀምጦ መለመን ከጀመረ ለማኝ ይሆናል። ማለፊያ መንገድህን መቀመጫ አታርገው። ዛሬ ይለቃል። ማቴናማ ምንም አናባብልም። ይለቃል። አጠገባቸው ሰው ይለቃል በለባል፣ ይለቃል በለባል። ማለፊያ መንገድህ ለልመና መቀመጫ አይሆንም። ጮና አሜን በለባል። ያን ጊዜ እንዲህ አለ ቁጥር 51 ላይ አንተ ሰው ምን አደርግልህ ዘንድ ትወዳለህ ሲለው ሰውየው እንደዚያ ነው። አይዞህ ምን አደርግ ዘንድ ድገሙ፣ እንደገና ድገሙ።